ሁላችንም ጠንክረን የምንሰራው ለቤተሰቦቻችን ሰላምና ደስታ እንዲሁም ደግሞ ስኬት ስንል ነው። ቤተሰቦቻችንን ያላማከለ ደስታም ሆነ ስኬት ትርጉም የለውም። ዛሬ የምነግራችሁ ታሪክ ስለ አንድ ሰው ቤት ታሪክ ነው። ታሪኩን ከመንገሬ በፊት ሰብስክራይብ እንድታደርጉኝ እንዲሁም ደግሞ ቁም ነገር ማየት ለምትፈልጉ ሰዎች ቤተሰብ ሆናችሁ እንድትቀላቀሉ። ታሪኩ የሚጀምረው ከፍልቅልቋና ከደስተኛዋ ሃና ነው። ሃና የምታፈቅረውን እጮኛዋን ለማግባት በጣም በጉጉት ላይ ነች። እናም በተቆረጠው ቀን አንድሪውን አገባችው። ህይወታቸው እጅግ ያማረ፣ ትዳራቸው እጅግ የሰመረ ነበር። የሚያኖራት በጣም ቅንጡ በሆነ መኖሪያ ቤትና ሌግዠሪ የሆነ መኪናዎችን የምትነዳው በጣም ደስተኛ ነች። ሃና በባሏም ሆነ በትዳሯ እጅግ በጣም ደስተኛ ነች። ነገር ግን ደስታዋ ብዙም አልዘለቀም። ወራትና ዓመታት እየጨመሩ በሄደ ቁጥር ባሏ ከሷ ይልቅ ስራውና ኑሮው ላይ ትኩረት አደረገ። እናም ሃና በጣም ታዝን ነበር። ሁልጊዜ እየደወለች አንድሪው እባክህን ለኔም ጊዜ ስጠኝ፣ እባክህን ከኔ ጋር አብረን ቀን እናሳልፍ፣ እንደ ድሮአችን ነው ትሏለች። ነገር ግን አንድሪው እባክሽ ይህንን እኮ የምለፋው ለጋራችን ህይወት ነው፣ ትንሽ ጊዜ ስጪኝ። አንድ ቀን ስራ ቦታ ላይ ቁጭ ብሎ ከእንግዶች ጋር ስልኩ በተደጋጋሚ ይጠራል። የሚደወለው ከቤቱ ከባለቤቱ ነበር። እናም ይጠራል። በተደጋጋሚ ስልኩ ቢጮህም እሱ ግን ሊያነሳው አልቻለም። አሁንም ለረጅም ሰዓት ይጮሃል። ከ2 ሰዓት ቆይታ በኋላ ወደ ቤቱ ሄደ። ነገር ግን ቤት ሲገባ ማንንም አላገኘም። እያንዳንዱን ክፍል እየከፈተ ቢያይም አንድም ሰው አላገኘም። በኋላ ላይ ጠረጴዛ ላይ አንድ መልእክት አገኘ። መልእክቱ እንዲህ ይላል: የምወድህ ባሌ፣ ካንተ ጋር በኖርኩበት ዘመን ሁሉ እጅግ በጣም ደስተኛ ነበርኩ። ነገር ግን በደወልኩለት ሰዓት ከሚገባው በላይ በጣም አሞኝ ወድቄ ነበር። መድኃኒቴን የሚያቀብለኝ ሰው አጥቼ እንድትደርስልኝ ነበር። ነገር ግን ችላ ስላልከኝ አልጠላሁም። አፈቅርሃለሁ፣ ሁልጊዜም አስብሃለሁ። ደህና ሁንልኝ። አንድሪው በጣም ደነገጠ። እየበረረ ሆስፒታል ቢሄድም ነገር ግን በጣም ረፍቶ ነበር። ዶክተሮቹ ከ2 ሰዓት በፊት ቀድመ መተህ ቢሆን ኖሮ የባለቤትን ህይወት ማዳን እንችል ነበር። አሁን ግን አዝናለሁ፣ በጣም ረፍቷል አሉት። አንድሪው ምድር ከዳችው፣ ሰማይ ተደበላለቀበት። ያ የሚወዳት ሚስቱ የሚሳሳላትን ሚስቱን ለዘላለም አጥቷታል። ፍቅሬ ይቅር በይኝ እባክሽ፣ እባክሽን ይቅር በይኝ እያለ አለቀሰ። ነገር ግን ሁሉም ነገር ረፍዷል፣ አልቋል፣ አብቅቷል። እንደ ሁል ጊዜው ከታሪኩ የምንረዳው ቸልተኝነት ምን ያህል ዋጋ እንደሚያስከፍል ነው። ዛሬ ለቤታችን ለትዳራችን እንለፋለን የምንል ነገር ግን ሁሉን ካጣን በኋላ ከረፈደ በኋላ የምንነቃ የደውላችን መልእክት ነው። አመሰግናለሁ።